ሰላምና ጤና ይስጥልን ውድ የአምዛራ ሚዲያ ዜና ቤተሰቦች ለአሁን የተመራረጡ መረጃዎችን ይዘን ወደ እናንተ መተናል። አስቀድመንም አበይት ነጥቦቹን እንጠቁማችሁ። የተቃውሞ ትችት ማቅረብ ኃላፊነትን መወጣት እንጂ ባንዳነት አይደለም ሲሉ ደሳለኝ ጫኔ አስታወቁ። የኢትዮጵያ ሕዝብ እንደራሴዎች ምክር ቤት አባሉ ደሳለኝ ጫኔ ማክሰኞ ዕለት በዋለው እንደራሴዎች ስብሰባ ያቀረቡትን ትችት ተከትሎ በተለይ በማህበራዊ ሚዲያ ለደረሰባቸው ትችት ምላሽ ሰጥተዋል። በቀዳሚነት የምንመለከተው ዝርዝር ጉዳያችን ነው። በአማራ ክልል ምዕራብ ጎንደር ዞን ቋራ ወረዳና በማዕከላዊ ጎንደር አለፋ ወረዳ በፋኖ ኃይሎችና በመንግስት የጸጥታ ኃይሎች መካከል የተቀሰቀሰው ውጊያ ተባብሶ መቀጠሉን ነዋሪዎች ለአምዛራ ሚዲያ ተናገሩ። ሶስተኛ ቀኑን ይዟል የተባለው ይሄው ውጊያ ከስካሁን ቀደሙ የተለየና ከባድ መሳሪያዎች ጭምር ውጊያ ላይ የዋሉበት እንደሆነ የየወረዳው ነዋሪዎች ተናግረዋል። በዝርዝር እንቃኘዋለን። ከባድ የቡድን መሳሪያ ተኳሹን ጨምሮ ከ11 ያላነሱ የሚሊሻ ኃይሎች ሙሉ ትጥቃቸውን ይዘው የፋኖ ኃይሎችን መቀላቀላቸው ተመላከተም። የፋኖ ኃይሎችን ተቀላቅለዋል የተባሉት የሚሊሻ አባላቱ በህዝባችን ላይ ሲደርስ የነበረውን የጦር ወንጀል ተመልክተናል፣ የህዝቡ ተጨማሪ ጠላት አንሆንም ማለታቸውን የተመላከተው። አብረውን ከቆዩ ይኸውንም ጉዳይ ያደምጣሉ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ለ5 ቀናት ይፋው የሥራ ጉብኝት ወደ ግብጽ ማቅናታቸው ተመላክቷል። ክቡራን የአምዛራ ሚዲያ ዜና ቤተሰቦች አብረውን ሲቆዩ እኒህና ሌሎች ጉዳዮችን ያደምጣሉ። አሁን ወደ ዝርዝር መረጃው እንሻገራለን። የተቃውሞ ትችት ማቅረብ ኃላፊነትን መወጣት እንጂ ባንዳነት አይደለም ሲሉ ደሳለኝ ጫኔ አስታወቁም። የኢትዮጵያ ሕዝብ እንደራሴዎች ምክር ቤት አባሉ ደሳለኝ ጫኔ ማክሰኞ ዕለት በዋለው የእንደራሴዎች ስብሰባ ያቀረቡትን ትችት ተከትሎ በተለይ በማህበራዊ ሚዲያ ለደረሰባቸው ክስ ምላሽ ሰጥተዋል። ደሳለኝ ጫኔ ዳኛው በይፋዊ ማህበራዊ መሳለጫቸው በኩል ባስተላለፉት ረዘም ያለ መልእክታቸው ነው የተቃውሞ ትችት ማቅረብ ፖለቲካዊ ኃላፊነትን መወጣት እንጂ ባንዳነት አይደለም ያሉት። ማክሰኞ በፓርላማ ያቀረብኳቸው ጥያቄዎች በሚሊዮን የሚቆጠሩ ኢትዮጵያውያንን ሕይወት የሚመለከቱ መሰረታዊ ጉዳዮች ላይ ያተኮሩ ናቸው ያሉት ደሳለኝ ጫኔ እንደ ህዝብ ተወካይና ተቃዋሚ ፖለቲከኛነት የመንግስትን ስራ መተቸትና ለህዝብ ጥቅም መቆም ስራዬም ግዴታዬም ጭምር ነው ብለዋል። ማክሰኞ ዕለት በህዝብ ተወካዮች ምክር ቤት ባቀረብኳቸው ጥያቄዎች ላይ የገዢው ፓርቲ ማህበራዊ ሚዲያ ስራይትና ወዶ ገብ መሸጦ ተቃዋሚዎች ላቀረቡት 3 ክሶች ግልጽ ምላሽ ሰጣለሁ ብለዋል። ፖለቲከኛው ወዶ ገብ መሸጦ ሲሉ የገለጿቸው ኃይሎች አቀረቧቸው ያሏቸው ክሶች 3 ሲሆኑ የአስመራ መንግስት ወኪል አገልጋይና ባንዳነህ፣ ኢትዮጵያ የባህር በር ማግኘቷን ትቃወማለህ፣ ሁልጊዜ ትችት ብቻ እንጂ አማራጭ ሀሳብ የለህም የሚሉት እንደሚገኙባቸው ጠቅሰዋል። ተከሰስኩባቸው ባሉት ነጥብ ላይ አንድ በአንድ ምላሽና ማብራሪያቸውን የሰጡት ፖለቲከኛው ክሶቹ መሰረተ ቢስና ተራስም ማጥፋት ናቸው ብለዋቸዋል። የፖለቲካ ትችትን በባንዳነትና በክህደት ስም ለመምታት የሚደረግ አሳፋሪ ሙከራ ነው ያሉት ደሳለኝ ጫኔ የቤተሰቤ ታሪክ የጀግንነት ታሪክ በላብና በጥረት ሰርቶ የማደር እንጂ በመሸጦነትና በባንዳነት የማደር አንዳችም ነገር የለበትም ብለዋል። አባቴ ወታደር ጫኔ ዳኛው በዘውዳዊው ስርዓት፣ ወንድሜ መቶ አለቃ እያሌው ጫኔ በወታደራዊ ደርግ ዘመን እንዲሁም ሌላው ወንድሜ ተስፋ ሚካኤል ጫኔ በኢህአዴግ ዘመን ሶስቱም ኢትዮጵያን በከፍተኛ ጀግንነትና ብቃት ያገለግሉ ወታደሮች ናቸው በማለት ቤተሰባዊ ማንነታቸውን ጭምር ይፋ አድርገዋል። ቤተሰቤ ለሀገር ሉዓላዊነትና አንድነት በደም ዋጋ የከፈለ ነው። ባንዳነት ከኔም ሆነ ከቤተሰቤ ታሪክና እሴት ጋር ባዳ ነው። ስለዚህ ባንዳ ያላችሁኝ ተቺዎች ባንዳነት ይኖርባችሁ ከሆነ በዙሪያችሁ ፈልጉ፣ ከኛ ቤት ባንዳ የለም ሲሉ መልሰዋል። ለጠቅላይ ሚኒስትሩ ያቀረብኩት ጥያቄ ዓላማው አጣዳፊ የውስጥ ችግሮችን ከማስቀደም ይልቅ የባህር በር አጀንዳን በማስቀደም በውጭ ጉዳይ ላይ ትኩረት ማድረጉ ስልታዊ ስህተት መሆኑን ለማሳየት ነው በሚልም አብራርተዋል። በተመሳሳይ መልኩ የኢትዮጵያ የባህር በር ማግኘቷን ትቃወማለህ የተባሉበትን ክስ ባብራሩበት ወቅት ነው በፓርላማው ንግግር የብሔራዊ ጥቅምን ለማስከበር የሚደረግ ማንኛውንም አይነት ዲፕሎማሲያዊ ጥረትን የምቀበለው ነኝ ብዬ በመግለጽ አመልክቻለሁ በሚል ያስታወሱት የባህር በር ማግኘት ብሔራዊ ጥቅም መሆኑን እንኳን እኔና 8ኛ ክፍልን ያጠናቀቀ አንድ መስሪያ ቤት ፖስተኛ እንኳን ይገነዘበዋል ያሉት ደሳለኝ ጫኔ ተቃውሞ ያለው የባህር በርን በተመለከተ በጉዳዩ አያያዝ ዘዴ ላይ ነው ብለዋል። መንግስት የባህር በርን እንደ ህልውና ጥያቄ በማቅረብ ሀገሪቱን ወደ ጦርነት አፋፍ እየመራ መሆኑን ተችቻለሁ። በአቋም ደረጃ የባህር በር ጥያቄው በሰላማዊ በህጋዊና ሰጥቶ መቀበልን መሰረት ባደረገ አካሄድ ብቻ መፈታት አለበት የሚል ነው ብለዋል። ሀገራችን አሁን በውስጥ ጦርነት ተወጥራ ባለችበት ሁኔታ የውስጥ ዘላቂ ሰላምን ማረጋገጥ ሲገባት በባህር በር ስም ተጨማሪ የውጭ ጦርነት ውስጥ በመግባት በዚህ ጉዳይ ሌላ የዜጎች ደምና ህይወት መከፈል የለበትም ብለዋል ደሳለኝ ጫኔም። ጦርነትን የሚጋብዝ አካሄድ መቃወም የሀገር ፍቅር እንጂ ባንዳነት አይደለም ያሉት ፖለቲከኛው በሰሜኑ ጦርነት ወቅት የትግራይ ኃይሎች በወገኖች ላይ ማይካድራን ጨምሮ በተለያዩ ቦታዎች ላይ የፈጸሙትን የጅምላ
ጭፍጨፋና የዘር ማጥፋትና ሁለንተናዊ የጦር ወንጀል በመቃወም አማራ ክልል ውስጥ የተደረገውን ራስን የመከላከል ጦርነት ደግፍ ያለው ግን አልኩራራበትም ብለዋል። በተመሳሳይ መልኩ ሁልጊዜ ትችት ብቻ እንጂ አማራጭ ሀሳብ የለህም በሚል ለቀረበባቸው ክስ ሀሳቡ አብዛኛውን ጊዜ የፖለቲካ ሀሁ ከማይረዱ የገዢው ፓርቲ ካድሬዎች በተደጋጋሚ የሚነሳ ነው የሚል ምላሽ ሰጥተውበታል። አንድ ተቃዋሚ ፓርቲ ህዝብን ችግሮችና ሮሮዎች እንዲሁም የመንግስትን ክፍተት ማሳየት ዋናው ስራው ቢሆንም በጥያቄዎችና በንግግር የግን ከመተቸትም ያለፈ ግልጽ አማራጭ የፖሊሲ አቅጣጫዎችን አቅርብ ያለሁ ባይ ናቸው። አቀረብኳቸው ያሏቸውን 3 አማራጭ ፖሊሲዎች ዘርዝረው የገለጹ ሲሆን በተለይ የኢኮኖሚ ጉዳይ፣ የጸጥታ ጉዳይ፣ የውጭ ግንኙነት ጉዳዮች ስለመሆናቸው አብራርተዋል። የጸጥታ ጉዳይን የተመለከተው አማራጭ ለአማራና ኦሮሚያ ክልሎች ከወታደራዊ አማራጭ ውጭ የተለየ ፖለቲካዊ መፍትሄ እንዲፈለግ ጠይቄያለሁ ብለዋል። በማከልም ከትግራይ ኃይሎች ከፋኖና ከኦሮሞ ነጻነት ሰራዊት ጋር መንግስት የገባበትን ሁኔታ በአርቆ አስተዋይነት በድርድር እንዲፈታ ግልጽ ጥሪ አቅርቤያለሁ ብለዋል። የኢኮኖሚ ጉዳይን የተመለከተው አማራጭም የኑሮ ውድነትን ለመቆጣጠር መንግስት አዳዲስና አስቸኳይ እቅድ እንዲያቀርብ እንዲሁም ወሳኝ ማህበራዊ ወጪዎችን ሳይቀንስ የውጭ ዕዳውን ለመክፈል ሚዛናዊ የፊስካል ፖሊሲ እንዲከተል ግፊት አድርጌያለሁ ብለዋል። ሶስተኛውና የመጨረሻው አማራጭ የፖሊሲ ሀሳብ ደግሞ የውጭ ግንኙነትን የሚመለከተው ጉዳይ ነው። የመንግስትን ከፍተኛ የፖለቲካ አቅም የውስጥ የፖለቲካ ግጭቶችን ለመፍታት ከዜጎች ጋር ዘላቂ ሰላም ለመፍጠር እንዲውልም በግልጽ ጠይቄያለሁ ብለዋል። የኢህአዴግ የውጭ ፖሊሲ ጠንካራ ጎን የነበረው መርሆ የውስጥ ሰላም የውጭ ስኬት መሰረት ነው የሚለውን የሚገዛው የውጭ ጉዳይ ፖሊሲ መርህ ነው ብለዋል። በገዢው ፓርቲ ላይ በማንኛውም ጊዜ የማቀርበው ትችት ለሀገርና ለህዝብ ጥቅም ቆሜ የምጠይቀው ህጋዊ የፖለቲካ ትችት እንጂ በቅጥረኝነት የመጣ አይደለም ብለዋል ደሳለኝ ጫኔ። የገዢው ፓርቲ ኃላፊነት የፖለቲካ ትችትን በአላዋቂዎች የብሔራዊ ክህደት ክስ ለማኮላሸት ከመሞከር ይልቅ ለቀረቡት ወሳኝ ጥያቄዎች አሳማኝና ተግባራዊ ምላሽ መስጠት ነው ብለዋል። የኔ የፖለቲካ ስራ ትኩረት ደግሞ በተረዳሁት ልክ የህዝብን ህልውናና የኢትዮጵያን ዘላቂ ጥቅም ማስከበር ነው ብለው መልእክታቸውን ቋጭተዋል። ፖለቲከኛው ደሳለኝ ጫኔ በአማራ ክልል ምዕራብ ጎንደር ዞን ቋራ ወረዳና በማዕከላዊ ጎንደር አለፋ ወረዳ በፋኖ ኃይሎችና በመንግስት የጸጥታ ኃይሎች መካከል የተቀሰቀሰው ውጊያ ተባብሶ መቀጠሉን ነዋሪዎች ለአምዛራ ሚዲያ ተናገሩ። 3ኛ ቀኑን ይዟል የተባለው ይሄው ውጊያ ከእስካሁን ቀደሙ የተለየና ከባድ መሳሪያዎች ጭምር ውጊያ ላይ የዋሉበት እንደሆነም የየወረዳዎቹ ነዋሪዎች ተናግረዋል። የፌዴራል መንግስቱ ጥምር ጦር ለልዩ ወታደራዊ ኦፕሬሽን ከሚገኝባቸው 3 ከተሞች ደለጎ፣ ሻሁራና አጸደ ማርያም አካባቢዎች ጥቅምት 17 ቀን 2018 ዓ.ም ጀምሮ እስካሁኑ ሰዓት ድረስ ከፍተኛ ውጊያ እየተካሄደ እንደሚገኝ ምንጮች አክለዋል። በተለይ በቋራ ወረዳ ደለጎ ከተማ ያለው ውጊያ እየተጠናከረ መጥቷል ብለዋል። የፌዴራል መንግስቱ ጥምር የጸጥታ ኃይል የኃይል ጭማሪ እያደረገ እንደሚገኝ ነው የተመላከተው። ውጊያው በሰማይ በድሮን እገዛ ቢደረግለትም ቋራ ኦሜድላ ክፍለ ጦርና ጎንደር ጠቅላይ ግዛት እዝ በሚል ስያሜ ስር ያሉ የፋኖ ኃይሎች በሚያደርጉት ቅንጅታዊ ውጊያ ከፍተኛ የሚባል ወታደራዊ ድል በማስመዝገብ ላይ ናቸው ብለዋል ነዋሪዎቹም። በተመሳሳይ መልኩ ከሻሁራና ከአጸደ ማርያም ከተማ ተስቦ ወደ ውጊያ ቀጠና ገብቷል የተባለው ጥምር የጸጥታ ኃይል ወታደራዊ ቤዙን የለቀቀ ሲሆን የድሮን እገዛዎችን ጨምሮ ወደ ነበረበት ከተማ ተመልሶ ለመግባት ጥረት እያደረገ እንደሚገኝ ነው ምንጮች የሚናገሩት። ከባድ የቡድን መሳሪያ ተኳሹን ጨምሮ ከ11 ያላነሱ የሚሊሻ ኃይሎች ሙሉ ትጥቃቸውን ይዘው የፋኖ ኃይሎችን ተቀላቅለዋል ተባለ። የፋኖ ኃይሎችን ተቀላቅለዋል የተባሉት የሚሊሻው አባላት በህዝባቸው ላይ ሲደርስ የነበረውን የጦር ወንጀል ተመልክተናል፣ የህዝቡ ተጨማሪ ጠላት አንሆንም ማለታቸው ተሰምቷል። የፌዴራል መንግስቱ የጸጥታ ኃይል ከድተው የፋኖ ኃይሎችን ከተቀላቀሉ የሚሊሻ አባላት መካከል የፖሊስ አዛዡና የሚሊሻ ጠርናፊው ሻለቃ ምስጋናው ነው፣ የሚሊሻ አመራሩ ኮንስታብል የኋላው ግርማይ፣ ብሬል ተኳሹ ወርቁ አዲስን ጨምሮ ሌሎች 8 የሚሊሻ አባላት እንደሚገኙበት የመረጃ ምንጮች ተናግረዋል። የከዱ ሚሊሾች በተለይ ግዳጅ ላይ ያሉ መሆናቸው የተመላከተ ሲሆን በደሃና አምደ ወርቅ ዱራ ግንባር ከተሰጣቸው የስምሪት ቀጠና ጠፍተው ከነሙሉ ትጥቃቸው የፋኖ ኃይሎችን ተቀላቅለዋል ተብሏል። ተቀላቅለውታል የተባለው የፋኖ ኃይል ሚኒሊክ ዕዝ ላስታ ሳምነው ኮር ዋክሹም ብርጌድ የተሰኘው ሲሆን የሚሊሻ አባላቱ 1 ሲኪ፣ 1 ሚኒሽር፣ 1 ኢንፎርቲ፣ 8 ክላሽንኮቭ መሳሪያ፣ 330 የክላሽ ተተኳሽ፣ 6 የእጅ ቦምብ፣ 40 የሲኪና የሚኒሽር ተተኳሽ፣ 11 የወገብ ትጥቅ እንደያዙ ስለመሆኑም ተመላክቷል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ለ5 ቀናት ይፋዊ የስራ ጉብኝት ወደ ግብጽ ማቅናታቸው ተመላከተም። ፕሬዝዳንት ኢሳያስ አፈወርቂ የግብጹ ፕሬዝዳንት አብደል ፋታህ አልሲሲ ባቀረቡላቸው ግብዣ መሰረት ዛሬ ማለዳ ላይ 5 ቀናት የስራ ጉብኝት ወደ ግብጽ አቅንተዋል ተብሏል። ጉብኝቱ በቀይ ባህርና በአፍሪካ ቀንድ ቀጠና ባለው ተለዋዋጭ ሁኔታ ውስጥ በአስመራና በካይሮ መካከል ያለውን ግንኙነት ሌላኛው ምዕራፍ ነው ተብሎለታል። የኤርትራው የማስታወቂያ ሚኒስትር የማነ ገብረ መስቀል ሁለቱ መሪዎች የሁለትዮሽ ግንኙነታቸውን በማጠናከር እንዲሁም በአካባቢያቸውና በዓለም አቀፋዊ ጉዳዮች
ጉዳዮች ላይ ውይይት እንደሚያደርጉ አመላክተዋል። እንዲሁም ፕሬዝዳንት ኢሳያስና ልዑካቸው ጥቅምት 22 ቀን 2018 ዓ.ም በሚመረቀው የግብፁ ታላቁ ሙዚየም ምረቃ ላይ ይገኛሉ ተብሎ ይጠበቃል። የኤርትራ ልዑክ የውጭ ጉዳይ ሚኒስትር ኦስማን ሳህሌን እንደሚያጠቃልል ነው የተገለጸው። ውድ የአምዛራ ሚዲያ ዜና ቤተሰቦች ለአሁኑ የተመረጡ መረጃዎች ያደመጣችኋቸው ነበሩ። ወዳችሁን ስለምትሰሙን እናመሰግናለን። ጤና ይስጥልን።